ብዙ ነገር ሉዝ አታድርግ፣ ግን ቢያንስ የሆነ ፖይንት ላይ የሆነ ነገር ሉዝ ማድረግ ይጠቅማል። ስኩዌት እንደምትማር ምንድነው የሆነ አባባል አለ፣ ፌል ስታደርግ ነው እየሰራህ መሆኑን ታውቀው አይነት ነገር ችግር የለም። ስሙዝሊ ከሄደማ ዶን ሰምቲንግ የሆነ ትንሽ ነገር ነው እያደረክ ያለ መጠራጠር አለብን። እና ደግሞ እንደዛም ሲባል ደግሞ ሪስክ እንዲፈራ አይደለም። ዊዝ ሪስክ ትልቅ ነገር ነው ያለህን ነገር እዛ አንድ ነገር ላይ አታስቀምጠው እንጂ የሆነ ነገር ሪስክ አድርገህ ስትሰራው ትልቅ ነው ሪዋርድ፣ በጣም ትልቅ። ፖይንት ኦፍ ላይፍም እንደዛ ነው ሳስበው። ሪስክ በአንዳንዴ ባትወስድ ራሱ ሪስክ ወደ አንተ ይመጣል። ለምሳሌ ሴፍ ብለህ የምታስበው ስራ ላይ ምናምን ከሆነ ነገር ልትባል ይችላል፣ ስቴብል ነው ብለህ ማለት ነው። እና እንዴ ታዲያ ምንድን ነው ሪስክን የምትፈራ ከሆነ በዛ ታይም ደግሞ it will break you